ሰላም እንደናችሁ ዛሬ ኢትዮጵያ አዲስ አበባ ውስጥ ኖህ ሪል ስቴት ከሰራቸው አፓርትመንቶች አትላስ ውስጥ የሚገኘው አትላስ ኖህ ሪል ስቴት ተብሎ የሚጠራው ፎቅ ነው ያለው እንግዲህ ይሄ ቤት በጣም በልዩ መንገድ የተሰራ ፎቅ ነው እና እሱን አስጎበኛቸዋለሁ አሁን ከዚህ ከኤሌቬተር ውስጥ ወርጄ ወደ መግቢያ ውስጥ ነው ያለሁት እና ቀጥታ ያንዳንዱን ክፍል አሳያቸዋለሁ እና ኢንጆይ አድርጉ ጠቅላላ ከነ ፈርኒሽድ የሆነ ነው ፈርኒሽድ ነው የሚከራየው ከፈርኒሽድ የሆነ ነው ማለት ነው ስለዚህ ይሄ በሩ ሲዘጋ ይሄንን ይመስላል ይሄን ያለው እንግዲህ ተመልከቱ ማቴሪያሎች በጣም ኤክስፔንሲቭ የሆኑ ማቴሪያሎች ናቸው it's expensive furnitures it spend a lot of money and look the carpetቱንም ተመልከቱ እያንዳንዱ very well decorated የሆነ ነው በጣም የሚያምር ነው ይሄኛው ራሱ ላይት ይሆናል እዚህ ጋር ያሉት ላይት የሚሆኑ ናቸው it can be lighted እዚህ ጋር ያሉት ነገሮች በሙሉ ማለት ነው እንግዲህ ይሄ ያለው እዚህ ጋርም ቆንጆ ቪው አለ ማየት ከፈለጋችሁ and there is a very good view we can see on the other side of Addis Ababa it's a well done penthouse and let's go and have a look እስቲ እንመልከት ወደዛ ወስዳችኋለሁ ማለት ነው መልሼ እዚህ ጋር ፍላወሮች አሉ እንግዲህ ይሄ የመጀመሪያ ነው this is the first entrance from outside this is the first entrance ይሄ የመጀመሪያው ኢንትራንስ ያለው ክፍል ነው ማለት ነው ይሄ የመጀመሪያው ስትገቡ የመጀመሪያው ሊቪንግ ሩም ነው this is the first living room and also there is second living room አሁን ቀጥታ ይሄኛው ደግሞ powder room ይሄ ደግሞ እህቶቻችን ወይንም በፍጥነት ፈጥነው ክሊን ለማድረግ ራሳቸው የፈለገው ነገር ለማድረግ መታጠቢያ አለ ገንዳ አለ ሽንት ቤት and everything እዛ ጋር ተመልከቱ መስታወትም አለው ሁሉ ነገር አለ ሜን ኪችኑ fully furnished ነው ያለው ሬፍሪጀሬተር አለ ሬፍሪጀሬተሩ አለ እዚህ ጋር የተሟላ ነው ያለው እና በሩንም አሁን እንደዚህ ገብቼ ለማሳየት እዚህ ጋር የራሱ የሆነ ሼልፍ አለው እዚህ ጋር መጋገሪያ ነገሮች አሉ fully furnished ነው ኪችን ውስጥ ማለት ነው so everything is well done look at the shelf and then this is the air sac የሚያደርገው very good powerful air sac ነው very good fireplace አለ ጋዝ እና ተመልከቱ ይሄ ነው ይሄ ደግሞ ረዳቷ እዚህ ያለችው ረዳቷ የምትቀመጥበት የራሷ ክፍል ነው የራሷ መታጠቢያ አለ የራሷ ፉሊ የሆነ ነገር እዛ አለ ወደ ሌላ ቦታ መሄድ ማያስፈልግም it's this for the maid house with a full bathroom it's everything completed ይሄ ነው ያለው so we done from the kitchenን አይተናል first guest room living room የfirst living room አይተናል ሜድ ፓውደር ሩምን ደግሞ ታጠቢያው አይተናል ከኪችን ወጥተናል አሁን ደግሞ ወደ የሚቀጥለው ወደ ሁለተኛው ወደ ሊቪንግ ሩም ነው ወስዳችሁ the biggest living room ማለት ነው it's the material the furniture it's well done very expensive የሆነ ካርፔንቱንም ተመልከቱ ላይቶችንም ፍራክቸር everything ሁሉንም ብትተመልከቱ በጣም የሚያምር ነው የሚያማምሩ ናቸው ያሉት በጠቅላላ ስታያቸው ስፋቱ ራሱ በጣም ደስ የሚል ነው በጣም ሰፋ ያለ ነው ሊቪንግ ሩሞች ማለት ነው እዚህ ጋር ስትመጡ እንግዳም ሲመጣባችሁ እዚህ ጋርም ተመልከቱ ይሄ አለ ቲቪ እስከ ቲቪውን ማሳደግ ትችላላችሁ you can make a bigger screen because there is enough space ስላለ bigger screen ማድረግ ትችላላችሁ በዚህ በኩል ቆንጆ ቪው አለ there is another
very good view from the second biggest living room. ቆንጆ view, beautiful view አለ እዚህ ጋር ማለት ነው። ስለዚህ ይሄ አለ ከዚህ biggest living room ቀጥሎ ደግሞ የኪችን አለ ሰርቪንግ የሚደረግበት ሰርቪንግ ኪችን አለ dining table አለ look at this dining room, look at this furniture, beautiful. ይሄ አለ እስከ 10 ሰው the capacity is over 10 people. You see, even this the dining room and the living room, it can be 50 or more people. You can make a birthday party, a small gathering. ብዙ ነገሮችን እዚህ ውስጥ ማድረግ ትችላላችሁ ማለት ነው። ቪውም አለ በጣም የሚያምር ነው። ተመልከቱ በጣም የሚያማምር this is well done በጣም ብዙ ገንዘብ ወጥቶበት የተሰራ ነው ያለው። እዛ ጋር ደግሞ ያለውን ከዚህ ሰርቪንግ የሚደረግበት ኪችኑ እዚህ ዳይኒንግ ስላለ ከዚህ ጋር ሰርቭ ለማድረግ እዚህ ጋር በጣም ይሄ the second fridge ነው እና በጣም ቆንጆ የሆነ ቆንጆ እንትሮች ነው ያሉት። ተመልከቱ እያንዳንዱ ከታች ብዙ እንትሮች አሉት ሼልፎች አሉ there is a lot of shelves here ብዙ ነገር መያዝ ይቻላል ማለት ነው። Let's go and have a look the bedrooms. ቤድሩሞችን እንመልከት። አሁን ወደ ቤድሩም እንሄዳለን። ወደ ቤድሩም 3 ክፍሎች አሉት። እነሱ 3 ቤድሩሞች ጋር ያለው ስፔስ በጣም ቆንጆ ነው። Look at the space between the 3 bedrooms. It's easy access to walk to one bedroom to other bedrooms. So let's have a look at the first bedroom. So let's go and have a look at the space between the 3 bedrooms. ከሶስቱ ቤድሩም መካከል ያሉትን ስፋቶች ተመልከቱ። ይሄ አንደኛው ቤድሩም ነው። የራሱ የሆነ ድሬሲንግ አለው። በዚህ በኩል ደግሞ ቆንጆ ቪው አለ። ፈርኒሽድ ነው። አልጋ አለ። ኮምፕሊት የሆነ ፈርኒሽድ አለ እዚህ ጋር። እንደገና ደግሞ ድሮር ተመልከቱ። ልብሳችሁን ታስቀምጡበት ድሮርሶች አሉ ቢዩቲፉል። እንደገና ደግሞ የራሱ የሆነ ሻወር አለው ኮምፕሊት የሆነ ማለት ነው። ፉል ሻወር ነው ያለው። መታጠቢያ የሽንት ቤት አለ። የእጅ መታጠቢያ አለው። ሻወር ቤት ደግሞ ሻወር ክፍል ደግሞ እዚህ ጋር አለው እንደምታዩት ማለት ነው። ይሄ የመጀመሪያው ቤድሩም ነው። This is the first bedroom. So I'm going to walk you to the second bedroom. This is the second bedroom. Second bedroom as well have a complete bathroom, shower, and have a look at this the toilet and this washing and for the face and everything, and then we have shower alone complete. This is in suite bedroom now, in suite bedroom, so it's a complete bathroom, full bathroom ያለው ማለት ነው። ስለዚህ ወደ ሌላ ቦታ ወጣችሁ ሻወር ምናምን አትወስዱ ማለት ነው። እዚሁ ትጠናቀቃላችሁ። እንደምታዩት ፈርኒሽድ የሆነ አልጋ ነው ያለው፣ ኮምፕሊት ነው ያለው። As you have a look, as you see, there's a complete bedroom. The bed is here, the comfort is here, and this is a dressing room. This is a dressing room. So it's a working dressing. So this is a working ነው ውስጥ አለላችሁ ማለት ነው። በጣም ሰፊ ነው። So this is how it looks like, the second bedroom. So I'm going to walk you to the third bedroom, the master bedroom. Master bedroom ወስዳችኋለሁ። ማስተር ቤድሩሙ እንደምታዩት ሁለት ተከፋሽ ነው ያለው።
ስለዚህ ወደ ማስተር ቤድሩሙ እንገባለን ማለት ነው እሺ አሁን ከምታዩት ነገር የተነሳ ሄት እንዳለውኝ መገመት አያቅታችሁም ይሄ ቦታ ልብሳችሁን ካጠባችሁ በኋላ እዚህ ጋር ታመጣላችሁ መተኮስ ያለበት ልብስ እዚህ ይተኮሳል ይሄ ልብስ የሚተኮስበት ክፍል ነው as you've seen this room that you can guess by seeing the ironing this is the ironing room after you wash your clothes you can bring it over here and then iron your clothes and that's what they made this room Now the next steps we're going to show you the terrace. አሁን ወደ ቴራስ እንሄዳለን እሱን አሳያችኋለሁ ወደ ቴራስ እንቀጥላለን እዚህ ከዳይኒንግ ሩም ወጥቼ ወደ ቴራሱ የሄድኩኝ ያለሁት እንደምታዩት መግቢያው መውጫው ይሄ ነው ያለው እና ቴራሱ እዚህ ጋር ነው ያለው እዚህ ጋር የራሱ የሆነ በርና መዝጊያና መክፈቻ አለው ራሱ የሆነ እንደዚህ ነው ከፍታችሁ የምትወጡት እንደገና ደግሞ እዚህ ጋር ደግሞ ለድንገተኛ ለአክሲደንታል የሚሆን ስቴር አልዘው በዚህ መውጣት መግባት ትችላላችሁ ማለት ነው አክሰስ አለ ማለት ነው ለኢመርጀንሲ የሚሆን መውጫ መግቢያ አለ ማለት ነው እዚህ ጋር ኦኬ ቀጥታ አሁን እዚህ ጋር ወደዚህ ወስዳችኋለሁ እነዚህ አትክልቶች አሉ አሁን ውሃ እየጠጣ ስለነበር ነው የዚህ የራሱ የሆነ ማስቀመጫ አለው ውሃ ያጠጣን ስለነበር ነው እና ምንድነው ውሃ ለማጠጣት እዚሁ ራሱ ሴትአፕ ይሆናል ማለት ነው ውሃ ማጠጣት ትችላላችሁ እዚህ ጋር ማለት ነው ውሃ ማጠጣት ትችላላችሁ እዚህ ጋር ማለት ነው በዚሁ ላይ እንደገና ያው እንደምታዩ እንዴት እንደሚያማምሩ ፍላወሮችን ተመልከቱ በጣም የሚያምሩት በጣም ያምራሉ እዚህ ጋር ይሄ ጠረጴዛ ምግብ መደርደር ከፈለጋችሁ የምግብ መደርደሪያ ነው ለጊዜው ይሄ ፀሐይ እንዳይመታው መሸፈኛ ነው የራሱ መሸፈኛ ነው እጅግ ለመታጠብ ወደ ውስጥ መግባት አይተበቅባችሁም እዚሁ ጋር የተዘጋጀ ሲንክ አለ እዚሁ ጋር የተዘጋጀ ሲንክ አለ ይሄን መጠቀም ይቻላል በትክክል እዚህን መጠቀም ትችላላችሁ ማለት ነው እዚሁ ጋር መጠቀም ይቻላል ዌል ስቴብሊሽድ ነው በደንብ በዲዛይን የተሰራ ቤት ነው ተመልከቱ እዚህ ጋር አትክልቶች ተመልከቱ እዚህ ጋር አትክልቶች ያያያችሁ ነው ተመልከቱ እዚህ ጋር ዳይኒንግ አለ እዚህ ጋር ያው ማታ ጊዜ በጣም ያምራል ላይቶች አሉ እዛ ጋር እንደምታዩት እነዚህ ላይቶች በጣም የሚያደምቁት ማታ ጊዜ ቢቀረጽ ላይቶች በጣም ያደምቁታል እና ይሄ በጣም ልዩ ነው በቃ እና ተመልከቱ ስፋቱ ራሱ በጣም ሰፊ ነው በጣም ብዙ ሰው የሚይዝ ነው ይሄ ሰርግ ራሱ የሚዘጋጅበት ቦታ ነው ከስፋቱ የተነሳ ማለት ነው እና በጣም ሂውጅ ነው ቪውን ተመልከቱት ቪው እንዴት እንደሚያምር እዚህ ጋር እና that's what ፔንት ሃውስ ብለው የጠሩት ለዚህ ነው እና ኢትዮጵያ ውስጥ I think አሉ ከሚባሉት በጣም ምርጥ አፓርትመንት ነው ከሰራቸው አንደኛው ይሄ ነው እና ኖህም በጣም የሚኮራበት ስራው ይሄንን ነው የተሰራው ብዙ ዲቨሎፕ የተደረጉ እንደገና ብዙ ከራሳችን አውጥተን ደግሞ የሰራናቸው ነገሮች ውስጥ አለ ያን ተጨማሪ በማድረግ ማለት ነው ተመልከቱ እንዴት እንደሚያምር ቪውን ተመልከቱት ያ እዚህ ጋር መጣችሁ እዚህ ጋርም ሶኬት አለ አንዳንድ ነገር ለመስራት በሶኬት ከፈለጋችሁ ይሄንን ሶኬት መጠቀም ትችላላችሁ እዚህ ጋር መጣችሁ የተለያዩ መጥበስ መስራት ምግብ መስራት ትችላላችሁ ውስጥ መግባት ካልፈለጋችሁ ማታ ጊዜ ኢንጆይ ማድረግ እንግዳ ከጋበዛችሁ እዚህ ጋር ታረጋላችሁ እዚህ ጋር መጨረስ ትችላላችሁ ማለት ነው እንግዲህ ይሄንን ይመስላል እዚህ ታች ወርደን ደግሞ መግቢያውን አሳያችኋለሁ እንዴት ነው ወደ አፓርትመንቱ የሚገባው የሚለውን እሱን ደግሞ ተከተሉኝ አትላስ ኖህ ሪል ስቴት መግቢያው ላይ ነው ያለነው እንግዲህ እንዳያችሁት እያንዳንዱ ቤድሩሙን አሳይቻችኋለሁ ቴራሱን አሳይቻችኋለሁ ክፍሎችን አሳይቻችኋለሁ ዳይኒንግ ሩም አሳይቻችኋለሁ እንግዲህ ወደ አትላስ ኖህ ሪል ስቴት ወደ አሳዩአችሁ ለመምጣት መግቢያው
ይሄ ነው። በዚህ ነው የምትመጡት። እንግዲህ በጣም ሰፊ የሆነ መግቢያ ነው ያለው። እንግዲህ ይሄንን ይመስላል። በጣም ቆንጆ። እዚህ ጋር ደግሞ ቆንጆ ካፌ አለ መግቢያው ላይ እንደምታዩት እዚህ ጋር ቆንጆ ካፌ አለች። አቢሲኒያ ካፌ የምትባላለች መግቢያው ላይ እና ይሄ ነው ያለው። በዚህ ነው መግቢያው። ሾፕ የምታደርጉባቸው የተለያዩ ነገሮች አሉ። ዲዛይኖች ተመልከቱ። እዚህ ጋር የሚያማምሩ ዲዛይኖችን ታያላችሁ። እንደገና እዚህ ጋርም ተመልከቱ ዲዛይኖች አሉ። እንደገና ደግሞ ወደዚህ ደግሞ ዞር ብለን ላሳያችሁ። እዚህ ሾፕ ለማድረግ ከመግባታችሁ ወደ አፓርትመንት ከመግባታችሁ በፊት ያሉ አሉ። እንግዲህ ወደ አፓርትመንት ውስጥ መጡ ደግሞ እዚህ ማናጀር ኦፊስ ማግኘት ትችላላችሁ። ይሄው ቢሮአችን እነሱን ነው ማግኘት የምትችሉት። ከመምጣታችሁ በፊት አይዲ ከሌለ አያስገቧችሁም። ነዋሪ ካልሆናችሁ ያለ አይዲ መግባት አይቻልም። ስለዚህ ይሄንን ይመስላል ያው እንደምታዩት ማለት ነው። ስትገቡ የምትገቡት ምንድነው ወደዚህ ነው የምትመጡት። ስትመጡ ወሽሩም መታጠብ መጠቀም የምትፈልጉ ከሆነ ከመሄዳችሁ በፊት እዚህም የራሱ የሆነ የምትጠቀሙበት ነገር አለ። ሊፍቱ አለ። ቆንጆ ኤሌቬተር ነው ያለው እና የራሱ የሆነ እዚህ ጋር ቢ የሆነ ብቻ ነው የሚሄደው። ወደዛ አፓርትመንት የሚሄድ ብቻ ነው ወደዛ የሚሄደው። ስለዚህ አፓርትመንቱ ደግሞ በጣም ሊፍቱ ደግሞ በጣም ፋስት ነው። በጣም ፋስት የሆነ ነው እና እሱን እንጠብቃለን። ምን ያህል ፋስት እንደሆነ አሳያቸዋለሁ። አሁን የነካሁት አሁን ቢ1 አለ። ወደ ፓርኪንግ ነው። አሁን ፓርኪንግ ነው ያለው። ከፓርኪንግ እየመጣ ነው ያለው። ቢ1 አለ፣ ቢ2 አለ። ከዛም በኋላ ጂ ላይ ይመጣል። ከዛ 16ኛን ፕሬስ አድርገን ወደ ፎቃችን እንሄዳለን ማለት ነው። ስለዚህ ይሄንን ይመስላል። ጥያቄ ካላችሁ ማንኛውም ነገር እዚህ ታች ባለው ስልክ ቁጥር ኮንታክት ማድረግ ትችላላችሁ። ለዛሬ ያለው ይሄ ነው። ኢንጆይ አድርጉ። ስለዚህ አሁን ወደ አፓርትመንታችን እንገባለን ማለት ነው። ታንክ ዩ